ሙዚቃ አንዳንዴ ደስታ አይደለም፣ ፍርሃት ነው፣ ሐዘን ነው። እና አንዳንድ ሰዎች ይህን ሙዚቃ ሲሰሙ የህይወታቸው ታሪክ እንኳን ሊቀየር ይችላል። ዛሬ እንኳን ያልታወቀ አስፈሪ የሆነ የሙዚቃ ታሪክ እንመለከታለን። ሰብስክራይብ፣ ላይክ በማድረግ ይጀምሩት። የመጀመሪያው ግጥሞች ዓለም እያበቃች ነው የሚል ርዕስ ያላቸው ሲሆኑ በጦርነት ምክንያት ስለሚመጣው ተስፋ መቁረጥ የሚገልጹ ነበሩ። ስለ ሰዎች አጣት ዘፈኑ በጸጥታ ይጨርሳል። ገጣሚ ላዝሎ ጃቫር የራሱን ግጥሞች የጻፈው ሳድ ሰንደይ ከሚል ዘፈን የተሰኘ ሲሆን ዋናው ገጸ ባህሪ ፍቅረኛው ከሞተች በኋላ ራሱን ማጥፋት ይፈልጋል። ከዚህም በመነሳት ግሎሚ ሰንደይ የሚለውን ዘፈን የሰራ ሲሆን ከመጀመሪያው ዘፈን በላይ የተወደደ ነበር። ግሎሚ ሰንደይ የተሰኘው ዘፈን ለመጀመሪያ ጊዜ የተቀረጸው በ1936 በሃል ካምፕ ሲሆን ግጥሞቹ በአምስ ኤም ሉዊስ የተጻፉ ሲሆኑ በዚያውም ዓመት በፓል ሮቤሰን እና በዴስማንድ ካርተር የተቀረጹ ግጥሞች ነበሩ። በ1941 የጃዝ እና የስዊንግ ሙዚቃ ዘፋኝ ቢል እትም ከተለቀቁ በኋላ በእንግሊዝኛው ተናጋሪ ዓለም ውስጥ በብዙዎች ዘንድ የታወቀ ሆነ። የሉዊስ ግጥሞች የራስን የማጥፋት የሚያመለክቱ ሲሆኑ የሙዚቃው ቡድን የሃንጋሪ ራስ ማጥፋት ዘፈን ሲል ገልጾታል። ብዙ ሰዎች ይህን ዘፈን በተለይም ሃንጋሪያውያን ሲያዳምጡ የራሳቸውን ሕይወት እንዳጠፉ የሚገልጽ ተደጋጋሚ የከተማ አፈ ታሪክ አለ።